በቃ ሁሉም ነገር ያሳዝነኛል። አሁን ዓለም ያለችበት ሁኔታ ሁሉንም ሰው እንደሚያሳዝነው ማለት ነው። መስጂዶቻችን ያሉበት ሁኔታ እንደ ኡማ ያለንበት ተጨባጭ ምን ሆነን ነው የሚል በጣም ግርታ ይፈጥርብኛል ሐቂቃ ማለት ነው። እዝነት ስለወጣ ነው ብዬ ስለማስብ ይመስለኛል የነብዩ ሰለላሁ ዐለይሂ ወሰለም ሐያትኛ ውስጥ ምናልባት ውጫዊ ገጽታችንን በማሳመር ላይ ወይም እሳቸውን በውጫዊነት ብቻ በመከተል ላይ አተኩረን ይሆን? እሱ በጣም ጥሩ ከመሆኑ ጋር አበላላቸው፣ አመጋገባቸው፣ አለባበሳቸው ውጫዊ እኔ እንደዚህ ለብሼ ስወጣ እስልምናን ሲምቦል ይዤ ነው እየወጣው አይደለም። ንግድ ውስጥም ስገባ ትዳሬም ውስጥ ሁሉም ግንኙነት ሪሌሽንስ ውስጥ የሆነ ሱና ይታይብኛል አይደል? እስልምና በቃ በሩቅ የምታይ ሰው ነኝ። ግን ውስጣዊ ማንነት ላይ እንዴት ነኝ? እኔ ስል እንደ ኡማ ማለቴ ነው። እንደ ኡማ ያለንበት የነቢዩን ሰለላሁ ዐለይሂ ወሰለም ሱና እኔ ውስጣዊውም ውጫዊውም ነው ሱናቸው። እዝነትም ሱናቸው ነው። በቃ አለባበሳቸውን እንደመከተል እዝነታቸውን መከተል አለብኝ። አመጋገባቸውን እንደመከተል ትህትናቸውን መከተል አለብኝ። ቸርነታቸውን መከተል አለብኝ። በጣም ሩሑ እንደውም እሱ ነው ብዬ አስባለሁ። ያን ዲስግሬድ አላደርግም። የነብዩ ሰለላሁ ዐለይሂ ወሰለምን ውጫዊ ገጽታ መከተልን ዝቅ አድርጌ ላይም እጅግ አስፈላጊ እንደሆነ አምናለሁ። ግን ዋናው ኮሩ ግን ሩሑ ነው። ካለዛ ይደርቃል፣ ያኛው ኃይል ይበዛበታል። ሩሕ ረሕማ ያኔ ውበቱ ይሟላል። የውጩም የውስጡም ሲስተካከል እዝነታቸው ለእኔ ሁሉም ሲራቸው ውስጥ ስለማየው ማለት ነው። ሜይቢ ዝንባሌ ወደዛ ስለሆነ አላቅም፣ ግን በጣም ተጽዕኖ ፈጥሮብኛል ብዬ አስባለሁ። በጣም መጠናት ያለበትም ነገር ነው። ለወደፊት የበኒ ቁረይዛ ታሪክ ላይ እዝነታቸውን አይበታለሁ። ሰሓቦቹ በቁርአን አቀራር ተለያይተው ሲመጡ እዝነታቸውን አይበታለሁ። ቁርአን ዑመር ብን ኸጣብ እና ሌላ ሰሓቢ አንዱ ሲቀራ ያየበት መንገድና ሌላኛው ሲቀራ ያየበት መንገድ የተለያየ ነው። ሁለቱም ተካሰው መጡ ነው ነብዩ ሰለላሁ ዐለይሂ ወሰለም